ጤና ይስጥልኝ ውድ የማያ ቻናል ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አንድ ተከታታይ አሪፍ ስራ ይዤላችሁ መጥቻለሁ። ጸሐፊው ደግሞ ከዚህ በፊት በገመሃሊያ ትረካ የምታስታውሱት ጸሐፊ ረምሃይ ይሰኛል። ዛሬ ደግሞ ሞሮ የተሰኘ ስራ ጀባ ብሎናል ማለት ነው። መቼም ያንን አድምጣችሁ ወደዳችሁ ሰዎች ሞሮንም ተወዱታላችሁ ብዬ ስላሰብኩኝ ነው ላጋራችሁ ወደድኩት። እስኪ ክፍል 1 ሞሮ አብረን እንከታተለዋለን ማለት ነው። እስኪ አብረን ተከታትለነው እንመለስ። ከደስታ ብዛት ሳይታወቀኝ ያቀጭን አለንጋ የመሰለ እጇን ጥብቅ አድርጌ ይዣት አብረን እየሄድን ነው። እንደሞኝ ያረገኛል። ዝም ብዬ እየተገላፈጥኩ ከራስ ፀጉሯ እስከ እግር ጥፍሮቿ ተኩራያታለሁ። ፀጉሯን ቡኒ ቀለም ተቀብታ ተፈርዟል። ከሩቅ ሲታይ የዛገ ዕቃ ማጠቢያ ሽሞ ይመስላል። ደነገጥኩ። እንደዚህ ስላሰምታኝ ይሆን እንዴ? ሆ አፌን በሰበስብ ይሻለኛል። በስንት ስለትና በስንት መከራ ያገኘኋትን ልጅ የዛጋ ሀገሬ ሽቦ ብያት ደግሞ ለጣት እንዴ? ሆ ፊቷ ደግሞ እንዴት እንደሚያምር! ቀይ ረዘም ያለ ፊት ነው ያላት። አይኖቿ ትላልቅ፣ ከንፈሮቿን ቀይ ደማቅ ቻፕስቲክ ተቀብታቸዋለች። የለበሰችው ጥቁር ቦዲና ሰማያዊ ጂንስ እላዩዋ ላይ ጥብቅ ብሎ የሚያምረው ሰውነቷን ጉልት አድርጎ ያሳያል። ፍዝዝ ብዬ እያየኋት እያለ አውራ አንቺ አለችኝ። እሺ አወራለሁ አልኳትና ድጋሚ ዝም አልኩኝ። ምን እንደማወራት አላውቅም። አቢጊያ በጣም የምታምር ልጅ ናት። በእርግጥ አልመጥናትም። ይሄን ደግሞ እኔም አውቀዋለሁ። እሷ የቆንጆዎች ቆንጆ፣ እኔ ደግሞ ገጣባ፣ የጀዝባዎች ጀዝባ ሞሮ። አይ መከራ ያለች አያቴ እንዴት ይሆን እንደምወዳት ማስረዳት። ዝም ብዬ ስብሰለሰል ሳመኝ አለችኝ። ምን? አይኗን ጨፍና ከንፈሯን አሹላ ወደ እኔ ስትጠጋ ደነገጥኩ። ፍርሃቴን እየደበኩ እኔ አይኔን ጨፍኜ ወደ እሷ ጀርባዬ ቅቤ ወጣ ይመስል እንደ ጉድ ይነጠኛል። ናኡድ! አንተ ናኡድ! ኧረ በጌታ ክላስ ረፈደ፣ ተነሳ! እንዴ አንተ ምን አባህ ነው የማትነሳው? ትከሻዬን ለጉድ ይነቀንቀኛል። ከንፈሬን እንዳሹልኩ አይኔን እያጨናበስኩ ነቃሁ። አጠገቤ አቢጊያ የለችም። ያለው በእጄ ጭምቅ አድርጌ ያዝኩት በላቤ ሞቀ ትራስ ብቻ ነው። ከወገቤ ቀና እያልኩኝ ወደ ኋላ ዞርኩ። እንደ ቅቤ የሚንጠኝ ልጅ ጓደኛዬ ለካ ኪያር ነው። ከጣፋጭ ህልም ውስጥ ስለቀሰቀሰኝ በጣም ተበሳጨው። ምን አባል አርግ ማንቀስቀሰኝ አለ። አንተ የኔ አላርም ማን አባህ አደረገ? ቀወጥኩት። ባካጩብኝ፣ ክላስ እየረፈደ ነው፣ ተነስና እንሂድ። ተናደድኩኝና አልሄድም ብዬ ቁርጥ ያለ መልስ ሰጠሁት። አንተ ጀዝባ ፈተና አለን እኮ ተነስ። ብርድ ልብሴን ገፈፈው። ወይ ኪያር በእናትህ ተወኝ እንዴ! ምን እኔ ፈተና ሲያመልጠኝ መጀመሪያዬ ነው እንዴ? ብርቅ አስመሰልከው እኮ ብዬ ብርድ ልብሱን በኃይል ነጠቅኩትና ድጋሚ ተጠቅልዬ ተኛው። ኪያር ደብተሩን አንስቶ ጥሎኝ ወጣ። ኪያር ጥሩ ጓደኛዬ ነው። ብዙ ጊዜ ስድብና ቁጣ ይቀነዋል። ልቡ ግን የዋህ ነው። ደስ የሚለኝ የባህር ዳር ልጅ ነው። ከፍሬሽ ጀምሮ እስካሁን 4ኛ ዓመት ድረስ አንድም ቀን እንኳን ሳንቀያየም አለን። የዛሬን ያደርገውና በጣም ጎበዝ ተማሪ ነበርኩ። ሁሉም ይቀናብኝ። ብዙ ጓደኞቼ ነበሩኝ፣ ግን ምን ያደርጋል
አቢጊያን ካፈቀርኩ በኋላ ሁሉም ነገር ገደል ገባ። እኔም ራሴን ጣልኩ፣ ጀዘብኩ። ሁሉም ሰው ጀዝባው ሞሮ እያለ ሲጠራኝ ኪያር ብቻ ነው በስም የሚጠራኝ። እሱም ሲበሳጭብኝ እንደነሱ ጀዝባው ይለኛል። ግን ምንም አይመስለኝም። እርግጥ ነው ጀዝቤያለሁ። ለምንም ነገር ግድ አይሰጠኝም። ቀኑ ሙሉ አልጋዬ ላይ ተሰፍቼ ስለ አቢጊያ ብቻ ነው ሳስብ ውለው። ማታ ደግሞ ራሴን በአልኮልና በጭስ ውስጥ ተደብቄ ያገኘዋለሁ። ቀንና ሌሊት አቢጊያን ሳስብ አድራለሁ፣ እውላለሁ። እሷ ግን ማን እንደሆንኩኝ መፈጠሬን እንኳን በቀል አታውቀውም። አቢጊያ አቢጊያ እንደው ምን ልሆንልሽ? ምን ይሻለኛል? እጭ ብርድ ልብሴን ሸፈንኩና የቅድሙን ህልም ፍለጋ ተመንኩኝ። ግን ቴዲ ህልም አይደገምም ብሎ የለም። አጣሁት። ከየት ይምጣ? ተበሳጨው። እርሜን አቢን ከጎኔ ሆና ባያት ልትስመኝ ስትል ኪያ ቀሰቀሰኝ። ተኛው። ምሳ ሰዓት ኪያር እየሮጠ መጥቶ ድጋሚ ቀሰቀሰኝ። ለጉድ ጮኩበት። አንተ ቃጭል ተወኝ በቃ ልተኛበት። እንዴ ምን አባል አርገ? ናዲ አቢጊያ በእኛ ብሎክ ጋር እኮ እያለፈች ነው። ከምኔው ተስፈንጥሬ ካልጋዬ ወርጄ የዶርማችን በረንዳ ጋር እንደተሰየምኩ አላውቀው። ኪያ ከት ብሎ ሳቀ። ሁሉም የዶርሜ ልጆች ነገረ ስራ ያስቋቸው እየሮጡ መጥተው አብረውኝ ቆሙ። እኔን ማየት ጀመሩ። ግድ አልሰጠኝም። አቢ ቀይ ቅድም በህልሜ ያየኋቸውን ልብሶች ለብሳ በእኛ ዶርም አካባቢ እያለፈች ነው። ልቤ ፍስስ ሲል ተሰማኝ። ድንገት አንዱ የዶርሜ ልጅ ጮክ ብሎ አቢጊያ ብሎ ተጣራ። በላይ አቢጊያ ብሎ ሲጣራ በድንጋጤ ብዛት ጭልፊት እንዳየች አይጥ ዘልዬ ወደ ውስጥ ገብቼ አልጋዬ ውስጥ ተደበቅኩ። በላይ ማለት በጣም የሚያናድደኝ ልጅ ነው። አቢጊያን እንደምወዳት አውቆ ሁሌም ይፈታተነኛል። ሞኝ የሆነ ልጅ ነው። ፍቅር የማይገባው። ብዙ ጊዜ አንስማማው። ሁሉም የዶርም ልጆች ሁኔታዬን እያዩ ይበልጥ ተሳሳቁብኝ። ተናድጄ ተነሳውና ምን መሆን ነው ግን እንዴ? ለምንድን ነው ቆየ ጠራሃት? መልስ አልሰጠኝም። ዝም ብሎ አሁንም ይገለፍጣል። በእርግጥ ድሮውንም እንዲህ ነው። ከማግጠጥ ሌላ ምንም አያውቅም። ጅል። ወደ አልጋዬ ተመለስኩና በመስታወቱ በኩል ሆኜ ስታልፍ አየኋት። አይደል ምን ቀን ያየኋት። አቢጊያ ካለፈች በኋላ ሁሉም ወደ ውስጥ ገቡና ኪያር ና ምሳ እንብላ አለኝ። ወደ አልጋዬ ጮልቆ እያየ ባካል በላው ጥሎኝ ሄደ። ኪያ ደስ የሚለኝ ለዚህ ነው። መጨቃጨቅ፣ መጋተት ምናምን አይመቸውም። እኔም አልወድም፣ አልፈልግም። በቃ አልፈልግም ካልኩኝ አልፈልግም ነው። ተመልሼ እንቅልፍ ይለጠጥኩኝ። 10 ሰዓት አካባቢ ከእንቅልፍ ነቃው። ዶርም ውስጥ ማንም የለም። ሁሉም ክላስ ሄደዋል። ካልጋዬ የተነሳውና ወደ ሎከሩ ሄድኩኝ። ልክ ሎከሩን ስከፍተው 2 ትንንሽ አይጦች ጫማዬን እያጣጠሙ ሲግጡ ታየው። ልክ እኔን ሲያዩ ተፈትልከው በእግሬ ስር እየተሽሎኮሎኩ ፈረጠጡ። እማዬ በስማ ብዬ ለጉድ ጮኩኝ። ሲያስጠሉ ቀፋፊዎች። ነፍሴ መለስ ስትል ዝርክርክ ካሉት ልብሶቼ ውስጥ እምለብሰውን ልብስ መፈለግ ጀመርኩ። ሁሉም ልብስ ከጣጠበ በጣም ቆይቷል። በግበግ ይሸታል። ደህና ሲታጣ ይመለመላል ጎዋጣ አይደል ያለችው አያቴ። ከበግት ውስጥ ትንሽ የበከተውን ልብስ መፈለግ ጀመርኩ። አንድ ድሮ ሳውቀው ነጭ ነበረ። አሁን ግን መንችኮ ቡኒ የሆነ ሰፊ ቲሸርት አገኘሁኝ። ለበስኩት።
ከታችም ቆሻሻ የቃመ ሰፊ ሰማያዊ ጅንስ አድርጌ ቅድም አይጦቹ የገቡበት ጫማ ያለ ካልሲ አድርጌ ከዶርም ወጣሁ። ወዴት እንደሚሄድ አላውቅም። እግሬ ወደ መራኝ። ብቻ ከዚህ ግቢ ውጪ በቃ የትም ይሁን የት እሄዳለሁ። ናዝሬት የለመደባትን ፀሐይ ባናቴ ትለቅብኛለች። የግቢያችንን በር አልፌ ፊት ለፊት ወዳሉት ሱቆች ሄድኩኝ። ባለ ሱቁ ደስታ ሁሌም ያቀኛል። ሳልጠይቀው አንድ ፓኮ ሲጋራ እጄ ላይ አስቀመጠልኝ። ብሩን ከኪሴ በርብሬ አውጥቼ ከፍዬው መንገዴን ቀጠልኩኝ። የግቢያችን ተማሪዎች ታክሲ አጥተው መደዳውን በር አካባቢ ተደርድረው ይጠብቃሉ። አንድ ኮሳሳ ታክሲ ስትመጣ ተሯሩጠው እየተጋፉ ይገባሉ። በእግር መንገዴ ወደ መብራት ኃይል አደረኩኝ። ደስታ ከሰጠኝ ፓኮ ሲጋራ ፈልቅቄ አንዷን አውጥቼ አፌ ላይ ሰክቼ ኪሴ ውስጥ ክብሪት ፍለካ ማሰንኩኝ። የቅድሙ ሱሪ ውስጥ እንደረሳሁት ትዝ አለኝ። ተበሳጨሁ። አካባቢ ላይ የእሳት ምንጭ የሚገኝበት መንስኤ ማሰስ ጀመርኩኝ። ከርቀት አንድ የጎዳና ተዳዳሪ ልጅ በተሰበረ ምድጃ እሳት ስታቀጣጥል አየሁ። እየሮጥኩኝ ወደ እሷ ሄድኩኝ። እሙዬ እሳት ልጫር? እሺ አለችኝ። ሲጋራውን ከአፌ ሳልነቅል አጎንብሼ አፌ ላይ እንዳለ የእንጨቱን ጭስ እየታጠንኩ ለኮስኩት። ልጅቷ ገርሞ አታየኛለች። እኔ ግን መንገዴን ቀጠልኩ። ብቻዬን በሐሳብ ዓለም እየዋለልኩ እግሬ ወደሚወስደኝ ቀጠልኩ። አቢጊያን እንዴት እንደዚህ እስከምሆን ድረስ ላፈቅራት ቻልኩኝ? ሁሌም ስለሷ ሳላስብ አይነጋም አይመሽምም። የሚገርመው ግን እሷ እኔን አይደለም እንደምወዳት ቀርቶ ማን እንደሆንኩ እንኳን አታውቅም። አቢጊያ የአዲስ አበባ ልጅ ናት። እኔም የዛሬን ያደርገውና የፒያሳ ልጅ ነበርኩ። ነቂ ሁሉን ያየው። ግን ምን ያደርጋል፣ ፍቅር ሲይዝ ሳያስጠነቀቅ ነው። ልክፍት ነው። እኔማ ሰዓቱላ ምገባበት ነው የሚጠፋኝ። እንዲህ በሐሳብ እየተብሰለሰልኩኝ መብራት ኃይል አካባቢ ደረስኩ። ግማሹ ፓኮ ሲጋራ አልቋል። ሆዴን በምግብ ሳይሆን በጭስ የሞላሁት መሰለኝ። ከነጋ አልበላሁም። 11 ተኩል ሆኗል። ሆዴ ያኮረፈ ይመስል ያጉረመርማል። አስፋልቱ ዳር ካሉት የተቀጥቀለ ድንች ሻጮች ከሄድኩና 2 እንቁላል በዳቦ ሚጥሚጣ እዛው አጠገባቸው አስፋልት ዳር ሆኜ በላሁኝ። ተነስቼ መንከራተቴን ቀጠልኩ። ድንገት የሞባይል ቤት አየውና አንድ ሀሳብ መጣልኝ። ለአቢጌል ብቻ ምደውልበት አዲስ ሲም ማውጣት። ወደሱ ገብቼ አንድ አዲስ ሲም ገዝቼ ወጣሁ። ከዛ ወደ ለመድኩት ባር ሄድኩኝ። ድራፍቴን ስጋት አመሹ። ማታ ላይ ወደ ግቢ ስመለስ አዳልጦኝ አንድ ቱቦ ውስጥ ወደኩኝ። በቆሻሻው ውሃ ጨቄቷል። የራሱ ጉዳይ። እዚሁ አድራለሁ። ቀን የገዛሁትን ሲጋራ በጣም የሚሸቱ ውሃ ውስጥ ካለው ኪስ አውጥቼ ያልበሰበስኩትን ለቀምኩኝና ባር ውስጥ ቅድም በተቀበልኩት ላይ ተርለኩሼ ሁሉንም አፌ ውስጥ ሞጀርኳቸው። ጠዋት ከእንቅልፌ ስነቃ ያለሁበት ቦታ በደንብ አላውቀውም። ብቻ የሆነ ቆሻሻ ቱቦ ውስጥ ተኝቼ እንዳደርኩ ገባኝ። ሰውነቴ በጣም ይሸታል። ለየታም ደስ አልልም። ተነስቼ ታክሲ ወደምንይዝበት ቦታ አመራው። ሰው ያየ ሲጠየፈኝ በደንብ ይታወቀኛል። ታክሲው ጋር ደርሼ ልገባ ስል ወያለው አፍንጫውን ይዞ አይቻልም በሩን ዘጋብኝ። ምንም አልመሰለኝም። እንደለመድኩት በእግር መንገዴን ቀጠልኩኝ። ግቢ አካባቢ ስደርስ አቢጊያ ከጓደኞቿ ጋር ከግቢ ሲወጡ በርቀት አየኋት።
በጣም ደነገጥኩና እየሮጥኩ ወደ ኋላ ተመልሼ ከፊቷ አጠፋው። እሷን ሰዓት ለምን ፍርሃት እንደሚከናነበኝ አላውቅም። አይደለም በቅርበት አይቻት ቀርቶ በሌለችበት ስሟ ሲነሳ ደነግጣለሁ። ምን እንደሚሻለኝ አላውቅም። በራሴ በጣም ተናደድኩኝ። ለአንዲት ሴት እንዲሆናለሁኝ ብዬ አስቤ አላውቅም። አቢጊያ አይነ ጥላ ሆነችብኝ። ራሴን ወቀስኩት። የዛሬ ዓመት የነበረውን ናኦድ አስታወስኩት። የድሮ ማንነቴን አፈቀኝ። ደፋር፣ ከሰው ጋር ተግባቢና ተጫዋች፣ በትምህርቱ ጎበዝ፣ ራሱን የሚጠብቅ። ከአንድ ዓመት በፊት አቢጊያ ይሄንን ግቢ ስትቀላቀል ልቤ ከሷ ጋር አብሮ ሄደ። አስታውሳለሁ። እንደ ሁል ጊዜዋ ሰማያዊ ጂንስና ጥቁር ቲሸርት አድርጋ ሻንጣዋን ይዛ እዛ ረዥም አስፋልት ላይ እየጎተተች ስትገባ እኔ ከግቢ ስወጣ ነበር ያየኋት። ከዛን ጊዜ ጀምሮ ልቤን የሰረቀችው ቆንጆ እንስት ሌብነቷን እንኳን ሳታውቅ ልቤን አልመለሰችልኝም። እኔም ከጊዜ ወደ ጊዜ ፍቅሯ እየባሰብኝ ሄደ። የዛሬ ዓመት የነበረው ናኦድ አሁን የለም። አባይ ጓደኞቼ ከኪያር ውጪ ተዘባበቱብኝ፣ ከኔ ተለዩ። ይባስ ብሎ አቢጊያን እንደምወዳት እያወቁ በስማው መጫወቻቸው አደረጉኝ። አቢጊያ ታክሲ ውስጥ ገብታ ከሄደች በኋላ ራሴን አረጋግቼ ወደ ግቢያችን በር አመራው። አስፋልት ጋር ከቆሙት መኪናዎች አንዱ በመስታወቱ ራሴን ድንገት አየሁት። ደነገጥኩ። ራሴን በመስታወት ካየሁት በጣም ቆየው። ድሮ የማውቀው ፊት ሳይሆን ሌላ ሰው የቆመ መሰለኝ። ይህንን መልክ አላውቀውም። በጣም ገርጥቶ የከሳ ጥቁር ፊት፣ የተንጨባረረ ጸጉርና ጺም፣ ቀጫጫ ሰውነት። በዛ ቀጫጫ ሰውነት ላይ ሰፊ የቆሸሸ ልብስ። ሰውላ ጀዝባ ወይም ሞሮ ቢለኝ አይገርመኝም። እውነትም ሆኛለሁ። ወደ ድሮ ማንነቴ መመለስ እንዳለብኝ ገባኝ። አቢጊያ ለኔ ያላላት የፍቅር መርዝ ናት። ከልቤ ቆርጬ ላስወጣት ለመጨረሻ ጊዜ ለራሴ ቃል ገባው። ወደ ግቢ ሄድኩ። የነበረውን ሐሳቤን ቀይሬ ወደ ኋላ ተመለስኩኝ። አንዱን ባጃጅ ኮንትራት አናግሬ ባያምነኝም ቅድሚያ ከፍየው ቅር እያለው ወደ መብራት ኃይል ወሰደኝ። ከኤቲኤም ብር አወጣውኝና ወደ ቡቲክ አመራው። ልብሶች፣ ጫማ፣ ሁሉንም ገዛዛው። ራሴን በአዲስ መልኩ ፈልጋለሁ። ልብሶቹን ይዤ አንድ ሆቴል ገብቼ አልጋ ያዝኩኝ። ሻወር ገባው። ከላይ ላይ የተራገፈው የቆሻሻ ማዕት እኔና ባኞ ቤቱን የምናውቀው። ራሴን ታዘብኩት በጣም። ከሻወር ስወጣ ሁሉም ነገር ቅልል አለኝ። ነገሮች ጥርት ብለው ይታዩኝ ጀመር። አዲሱን ልብስ ለብሼ ጸጉሬን ለመስተካከል ወደ ጸጉር ቤት ሄድኩኝ። ያ ጅብ የዋለበት እርሻ የሚመስለው ጨበሬ ጸጉሬ በአግባቡ ተስተካከልኩት። ጺሜንም እንደዛው ትንሽ መለስ ያልኩ መሰለኝ። ግን አሁን ድሮ የቀይዳማ የመሰለው መልክ ጠቁሮ እንዳልተመቸኝ በደንብ ያሳብቃል። ጸጉር ቆራጩን አመስግኜ ወጣው። እንደሌላ ጊዜ ሰው እየተጣደፈ አላየኝም። ትንሽ ደስ አለኝ። ወደ ቀድሞ ግብሬ መመለስ ጀመርኩ። ሁሌ መብራት ኃይል ስመጣ መጽሐፍ ደርድሮ ከሚሸጡት ውስጥ አንዱ ራስታ ማንጋ ሄጄ አንድ አሪፍ መጽሐፍ ገዝቼ ወደ በቀለ ሞላ ሆቴል በአንደኛ መንገድ ጋር ወክ እያደረኩ ሰውን እየታዘብኩ ሄዳለሁ። ዛሬም እንደዛ ማድረግ ፈለኩ። ራስተም ጋር ሲሄድ መጽሐፎቹን እያስተካከለ ሲደረድር አገኘሁት። ቀና ብሎ ሲያየኝ ደስ አለው። አንዴ ናኦድ
ሰላም ነው? ምን ነው ጠፋ? ብዙ ጊዜ ሆኖኝ ነበር እሱ ጋር ከሄድኩኝ። ሰላም ተባብለን ከጨረስን በኋላ አዲስ መጽሐፍ ገዝቼ መንገዴን ወደ በቀለ ሞላ ሆቴል በአንደኛ መንገድ ላይ አድርጌ ሄድኩኝ። ወደ ሆቴሉ ስገባ እንደ ወትሮ ሰላሙን የጠበቀ ሆኖ አገኘሁት። ከራስ ጋር ለማውራት ደስ የሚል ሰላማዊና ተፈጥሯዊ ቦታ ነው። የዛፎቹ ብዛት፣ የወፎቹ ዝማሬ ሰላም ይሰጣል። እኔም ሰላሜን አገኘሁ። አዲስ የገዛሁትን መጽሐፍ ገልጬ ትንሽ እንዳነበብኩ አስተናጋጇ መጣች። ትዝ ሲለኝ ደህና ምግብ ከበላው በጣም ቆይቻለሁ። የቤቱን አሪፍ ምግብና መጠጥ አዝዤ መጽሐፌን እያነበብኩ ዘመትኩባት። ለዚች ቅጽበት አቢጊያን ረስቻት ነበር። 12 ሰዓት ሲል ወደ ግቢ ተመለስኩ። ስደርስ እየጨላለመ ነበር። ግቢ ውስጥ ስገባ መንገድ ላይ ከኪያር ጋር ተገጣጣምን። ሲያየኝ ንጹህ ልብስ ለብሻለሁ። ጸጉሬ ተስተካክሏል። በእጄ መጽሐፍ ይዣለሁ። ተገረመና ምን ተገኘ? ምንም አልኩት። እየተቻኮለ አቅፉኝ ዶርም ጠብቀኝ እመለሳለሁ። ፈገግታውን ሳይነፍገኝ እየተጣደፈ ሄደ። ዶርም ስገባ ሁሉም መሳሳቅ ጀመሩ። እንደ ኪያዬ ደስታ ሳይሆን የፌዝ እንደነበረ በደንብ አውቃለሁ። አንደኛው ሞሮ ምን ተገኘ? አቢን ጠበሻት? ተናደድኩ። ሞሮ የሚለው ስድብ አናደደኝ። ከተቀመጥኩበት ተነሳውና ከዚህ በኋላ ሞሮ ብትለኝ እንጣላለን እየሳቀ እሺ። ተናድጄ ልወጣ ስል ኪያር በሩን ከፍቶ ገባ። ያለው ነገር ወዲያው ስለገባው ይዞኝ ወጣና ወደ አምፊ አካባቢ ያሉ ደረጃዎች ጋር እያረጋጋኝ ሄደ። ተቀመጥን። አሁን ባየው መስተካከል እየተደሰተ እሱንም ነግሮኝ እንደ ማበረታታት እያጽናናኝ ስለ አቢጊያ ምን ማድረግ እንዳለብኝና እሱ ለኔ እንደሚያናግራት እየነገረኝ እያለ አቢጊያ ከሌላ ወንድ ጋር ሆና ከኛ ፊት ለፊት ደረጃዎቹ ላይ ስትቀመጥ ድንገት አየኋት። ልቤ በጣም ይመታ ጀመር። ከአቢጊያ ጋር ያለው ራስታ ወንድ እጁን ቀስ ብሎ ገዋ ላይ ጣል አደረገው። እሷም ወደሱ ተጠግታ አቅፍ ውስጥ ገባች። በልቤ ያጎቷ ልጅ እንዲሆን ጸለይኩ። እኔና ኪያር የሚሆነውን ነገር በጽሞና እያየን ነው። እኛ እናያታለን፣ እሷ ግን አታየንም። ራስታው ልጅ ወደ ጆሮዋ እየተጠጋ የሆነ ነገር ያንሾካሹካል። እሷ በሳቅ ትፈርሳለች። እኔ ልቤ ይቃጠላል። ልጁን ጠላሁት። ቀጥሎ ቀስ እያለ ጸጉሯን በእጁ ይጠቀልለው ጀመር። ወደ ኪያ ዞር እየተበሳጨው ይህን ራስታ ታውቀዋለህ? ምኗ ነው? ኪያ ራሱን ባሉታ ነቀነቀ። ራስታው ልጅ ጅንን ብሎ እያወራት እያለ አቢጊያ ድንገት ከንፈሩን ስትስመው አየው። ከዚህ በላይ መቀመጥ አልቻልኩም። ተነስቼ እየሮጥኩኝ ሲሄድ ኪያር ናዲ ሲጠራኝ ልሰማው አልፈቀድኩም። እና አቢጊያ መሳሳማቸውን አቁመው አዩን። ወዲያው ከአካባቢው ጠፋው። ጨለማ ውስጥ ብቻዬን ቁጭ ብዬ እንደ ጉድ ተነፋረኩ። ሁሉም ነገር ድጋሚ ያስጠላኝ። በዚህ ዓለም ላይ ትልቁ ህመም የሚወዱት ሰው ሌላ ሰው ሲወድ ማየት ነው። ቅስሜ ተሰበረ። እንደዛውኛ ወደ ዶርም መመለስ አልፈለኩም። ከግቢ ወጣሁ። ከግቢያችን ፊት ለፊት የሚገኘው ዮሐና ባርና ሬስቶራንት ሄጄ ሙሉ ኮኛክ አውርጄ አንጀቴ እየተቃጠለ ገለበጥኩት። ሙሉ ሰውነቴ ሲደነዝዝ ቀስ በቀስ ይሰማኛል። እኩለ ሌሊት ላይ ጠርሙሴን ይዤ እየተንገዳገድኩ ወጣሁ።
ሁሌም ከራሴ መደበቅ ስፈልግ እምሄድባት ሺሻ ቤት አመራው። ቤቷ ባለ 2 ክፍል ሆና በብዙ ጀዝባዎች ታጭቃለች። የሺሻው፣ የሲጋራው፣ የጋንጃው፣ የአጤፋሪሱ ጭስ ማንንም ከማንም እንዳይተያይ የጋረደው ይመስላል። በዛ ሌሊት በደብዛዛ መብራት ጭሱም ተደምሮ ለመተያየት ከባድ ነው። እየተንገዳገድኩኝ ገብቼ ባዶ ፍራሽ ላይ ተቀመጥኩ። ቤቷ በዝምታ ተውጣለች። ሁሉም በየራሱ ዓለም ይምታታል። ትንሽ እንደተቀመጥኩ ገራቢዋ መታ ምን ላምጣልህ? የተለመደውን የገለምሶ ጫትና ሺሻዬን ይዛልኝ ከተፋለች። እያፈራረኩኝ እየነፋው እዛው ተኛው። ጠዋት ላይ ከፍተኛ ሁካታ ሰምቼ ደንግጬ ተነሳው። ቤቷ ጸጥ ብላለች፣ ማንም የለም። ከውጪ 1-4 ወንዶች እየተንጫጩ ወከባ እየፈጠሩ ገቡ። ከነሱ ውስጥ ትናንት ከአቢጊያ ጋር የነበረው ራስታ ልጅ ነበር። ገብተው እየተንጫጩ ፊት ለፊት ተቀመጡ። ደንዝዤ ስለነበር የልጆቹ ማንነት መለየት አልቻልኩም። ዝም ብዬ ሌሊቱን የቃምኩትን ጫት መቃም ጀመርኩኝ። ልጁ እንዲሁ ላይን ይቀፉኛል፣ አስጠልቶኛል። ትንሽ እየተንጫጩ በኋላ ሺሻቸውን እያጨሱ በመሃል አንደኛው እንዴት ነበረች አቢጊያ? ትናንትና ማታ ስትጓተቺ ነበራ? ስሟ ሲነሳ ድንግጥ አልኩኝ። ራስታው ልጅ ችልን ብሎ የሳበውን ጭስ ሽቅብ እየለቀቀ ባክተዋት ምንም አትልም። ልጁም ቀበል አድርጎ አቢኔ የመሰለች ልጅ አግኝተ ነው ሲለው ባክ ከሌሎቹ አትለይም፣ ተራ ሴት ናት። ደም ይፈላ። ድንገት ከተቀመጥኩበት ብድግ አልኩና ተራ ሴት አይደለችም እሺ ብዬ ጮኩበት። ሁሉም ሳያስቡት ስለ ጮኩኝ ደነገጡ። ራስታው ልጅ ከደነገጠ በኋላ መሳቅ ጀመረ። ድጋሚ ሺሻውን እየማገ ጭሱን ወደ ላይ እየነፋ ያታቃታል፣ ምን ያገባል? በንዴት በቆምኩበት የሺሻውን ዕቃ አነሳሁት። ሁሉም ከመቀጽበት ብድግ አለና ምን ልትሆን ነው? ለመደባደብ እየተዘጋጁ ነበር። ሁሉም ቢያቀቱኝም ራስታው ልጅ እንደምፈነከተው እርግጠኛ ነበርኩ። ንዴቴ ረገብ አለልኝና የሺሻውን ዕቃ አስቀመጥኩት። ወደ በሩ አመራው። እነሱም እየተሳሳቁ ተቀመጡ። የማን ድምፅ እንደሆነ ባላቅም ሞሮ አለኝ። ወደ በሩ ከዞርኩበት በመቅጽበት ተመልሼ የሺሻውን ጠርሙስ የራስታው ልጅ አናት ላይ በተቀመጠበት ከሰከስኩበት። ድብድብ ተጀመረ። ቤቷ በአንድ እግሯ ቆመች። ለኔ ዓለሜ ሁሉ ለሆነች ግን እሷ መኖሬን እንኳን ለማታውቀው ሴት ጸብ ውስጥ ገባሁ። ራስታው ልጅ ደሙ ካናቱ እየፈሰሰ ከኔ ጋር ተናነቀ። ተያይዘናል። በጎን ጓደኞቹ እኔን እየደበደቡኝ ነው። የቻልኩትን ያህል ለመከላከል ሞከርኩ። ብዙም ጉዳት ሳያደርሱብኝ ሺሻ ቤት ውስጥ የነበሩት ሰዎች መተው ገላገሉንና እነሱ እኔን እንዳይመቱኝ ያዟቸው። እኔን ደግሞ ከሺሻ ቤቱ አባረሩኝ። ወጣው። ልብሴ ላይ የሱ ደም አለ። ቀፈፈኝ። ልጁ ትናንትና ማታ ሲስማት አይቼው በጣም አናዶኝ ነበር። ይባስ ብሎ አቢጊያን እንደ ንግስት መንገባገብ ሲገባው ተራ ሴት ናት ብሎ አቃጠለኝ። እኔ እሱን እድል ቢሰጠኝ እንዴት እንደምንከባከባት እኔ ነበር የማውቀው። ቀን በቁም ሌሊት በህልም እንደምመላለስላት ማን ያውቃል? ንዴት አሁንም አልለቀቀኝም። መንገድ ላይ እየሄድኩ እንዴት አቢጊያን ተራ ሴት ይላታል እያልኩኝ እጮሃለሁ።
ቀኑ ሙሉ ሌላ ባር ገብቼ እየጠጣው አመሸው። ጥንብዝ ብያለሁ። ቀጥ ብዬ ራሱ መሄድ እንደምችል እርግጠኛ አይደለሁም። ሲጨላልም ለመውጣት ስዘጋጅ ቀን ላይ የደበደብኳቸው የራስታው ጓደኞች እየተሳሳቁ ሲገቡ ፊት ለፊት ተገጣጣምን። ምንም ፋታ ሳይሰጡኝ እየተጣደፉ ይዘው ይደበድቡኝ ጀመር። ከባሩ ይዘውኝ ወጥተው ማንም የሌለበት ጨለማ ውስጥ ወስደው እንደ ጉድ ደበደቡኝ። ሰክሬ ስለነበር ራሴን የምከላከልበት ቀርቶ ቆሜ መሄድበት እንኳን አቅም አልነበረኝም። አንዴ ሆዴን ይረግጡኛል፣ ሲያሻቸው ደግሞ ጭንቅላቴን በከስክስ ጫማቸው ይጠልዙኛል። ድብደባው ከአቅሜ በላይ ሆነ። እንደምንም ተንደፋድፌ ሩጫ አምልጬ አስፋልቱ ጋር ስደርስ ባፍጤም የተደፋው። አፈሩን እንደ ጉድ ቃምኩት። ልጆቹ ግን ጭካኔያቸው በዛ ደሜ ባፈሩ ጋር እየተቀላቀለ እየጨቀየ እንኳን ከቅድሙ የባሰ ይረግጡኝ ጀመረ። ህመሙ በርትቶ ራሴን ወደ መሳት ተቃረብኩኝ። አንደኛው ልጅ ከጀርባው ላይ መለስተኛ ጩቤ አውጥቶ ሆዴ ላይ ቀረቀረው። እንደ ጉድ እየተነፋረኩ ጮኩኝ። ሁሉም እየተሯሯጡ ከአካባቢው ተሰወሩ። በድንዛዜ ብዛት ህመሙ ወዲያው ጠፍቶ እንቅልፍ እያሸለበ ሲወስደኝ ይሰማኛል። ብዙ ደም እየፈሰሰኝ ነው። ነፍሴ ውጪ ግቢ ሆነ። ካፌ አረፋ የተቀላቀለበት ደም ይወጣል። ህይወቴ ስታመልጠኝ እየታወቀኝ ነው። ትንሽ ቆይቶ አንድ ነጠላ የለበሰች ሴት ከቤተ ክርስቲያን ከርቀት ስትመጣ አየሁ። ለእርዳታ የምጣራበት አቅምም ሆነ አንደበት አልነበረኝም። ልጅቷ እየቀረበች ስትመጣ ሰክሬ እምባዝም መስሏት ተጠይፋኝ እያለፈች እያለ አስፋልቱ ላይ ያለውን በደም የተጠቀለለ አፈር አይታ ደንግጣ ቆመች። እየሮጠች ቀና ብላ አየችኝና ፊቴ በሙሉ ደም በደም መሆኑን ተረዳች። እርዱኝ! የሰው ያለ! አሬ ሰው ያለ! ባካችሁ እርዱኝ! ጩኸቷ አለቀቀችው። አንዴ ትቆማለች፣ አንዴ ትነሳለች። አስፋልቱ ላይ የሚጣደፉት መኪናዎች ያቆሙላት ዘንድ እያለቀሰች ስለምን ጀመር። አንዱ መኪና በፍጥነት ሲያልፍ ከኋላው እየሮጠች እየጮኸች እየለመነች ትከተለዋለች። ግን አልተሳካላትም። ቢቸግራት ተመልሳ መታ ደሜን በነጠላዋ እየጠረገች ከወዲያ አካባቢ በነጠላዋ ተጭና ይዛኛለች። ደሙን ለማስቆም ጣረች። እየጮኸች ማልቀሷ ቀጠለ። በስቃይ ውስጥ በሆንም ማንም ሰው አሳይቶኝ የማያውቀውን ቸርነት እንዳደረገችልኝ አስቤ ተገረምኩ። አይዞሽ፣ ምንም አትሆንም፣ አምላክ ይጠብቃል፣ ትንሽ በርታ በል። እንባዋ ከጉንጮቿ እየወረደ ፊቴ ላይ ሲንጠባጠብ ይሰማኛል። ይበልጡኑ ተገረምኩ። ምን የሚሉ ስብዕና ነው! ለማያውቁት ሰው እንዲህ መሆን። እርግጠኛ የሆንኩት ነገር ቢኖር የሚያውቁኝ ሰዎች ቢያዩኝ ምንም እንደማይሉኝ ነው። ይህንን በደንብ አውቃለሁ። ግን ይቺ ልጅ ይህን ያህል መልካምነት ከማን ተማረች? ስቃዩ ከዚህ በላይ እንዳስብ አልፈቀደልኝም። ቀስ እያልኩኝ ወደ ቀጥ ዓለም እያሸለብኩ መሰለኝ። አይኔ ቀስ እያለ ተዘጋ። ዳግም አይኔ ሲከፈት እዛ አስቀያሚ ሰው አልባ አስፋልት ላይ አልነበርኩም። ሙሉ ሰውነቴን ይጠዘጥዘኛል። የተፈጠረውን ነገር አንድ በአንድ አስታውሳለሁ። ማን እንደደበደበኝ፣ ማን እንደወጋኝ፣ ማን ሊረዳኝ እንደመጣ ሰክሬም ቢሆን አስታውሳለሁ። ናውድ ነቃ አለችኝ
አንድ ቀጠን ያለ ድምጽ ያላት ባለ ነጠላዋ ልጅ ነበረች። ድምጿን ወደ ሰማውበት አቅጣጫ ተገላመጥኩ። ጥግ ላይ የሚገኝ የታማሚዎች አልጋ ላይ 3 ሴቶች ተቀምጠው በጭንቀት እያዩኝ ነው። እኔን እንዳይችኝ ባለ ነጠላዋ ልጅ ባይኔ ፈለኩ። መሃል ላይ ተቀምጣለች። ወደዛው እያየው የት ነው ያለሁት? ድምጼ በጣም እየተዳከመ እንደነበር ይታወቀኛል። አፌ በጣም መረረኝ። አዳማ ጀነራል ሆስፒታል ነህ? እንዴት ነህ? አሁን ህመም ምናምን እየተሰማ ነው ወይስ? የጀመረችውን ሳትጨርስ ዝም አለች። እኔ እንጃ አላውቅም ምን እየተሰማኝ እንደሆነ። እኔ እንጃ አልቻልኩም። ኪያር የት አለ? ጠየኳት። ኪያር ማን ነው? ድጋሚ ጠየቀችኝ። ኪያር የቅርብ ጓደኛዬ ነው። ስልኬ ካለ አውጪና ኪዩ ብለሽ ፈልጊ፣ ደውለሽ ጥሪልኝ እባክሽ። እሺ። ከቦርሳዋ ውስጥ የኔን ስልክ አወጣችና መነካካት ጀመረች። እሷ ስልኩን ጆሮዋ ላይ አድርጋ ጥሪ ስትጠባበቅ እኔ ጎኗ ያሉ ልጆችን ልብ ብዬ ማየት ጀመርኩ። በደንብ ባይሆንም በአይን አውቃቸዋለሁ። ድንገት ሄሎ ኪያር አለችው ጥያቄ በሚመስል መልክ። አዋላት መሰለኝ። ሰላም እንደምን ሰምሃል እባላለሁ። የተወሰነ ሰከንድ ከቆየች በኋላ በተረጋጋ መንፈስ ቀለል አድርጋ ነገረችው። አይደለም ኪያርን፣ እኔም ቀለል ያለ ነገር እንደሆነ ገመትኩ። ድምጿን ላውድ ላይ ያደረገችውና ኪያ መንጫጫት ጀመረ። አይናውድ እንደው ምንድነው የሚሻለው? መነጫነጭ ጀመረ። ይሄኔ አምቡላህን ስትጋት አድረህ ነው እንደዚህ አሁን ጫጓራዬን ምንን የምትለው? አንተ ሞሮ ትሰማኛለህ? የት ነህ? ምንን ያመመህ አንተ ጀዝባ? ኪያ እኔ ክፋት እንደሌለበት ባውቅም እሷ ግን ድምፁ ላውድ ስለሆነ ደነገጠች። የተበታተነ ሐሳቧን ሰብሰብ አድርጋ ለኔ መሸፋፈን ሞከረች። ወይ እንደዛ አይደለም ከቻልክ መተህ አብረኸው ሁን። አዳማ ጀነራል ሆስፒታል ቁጥር 130። ነገሩን ለመቋጨት የፈለገች ይመስል እሺ እመጣለሁ፣ እስከዛ በደንብ ተንከባከቢልኝ። ስልኩን ዘጋው። ወደኔ እያየች ይመጣል አይዞህ እሺ አለችኝ። ሁለቱ ሴት ጓደኞቿ አሁንም እንደተለጎሙ ናቸው። ዝምታቸው ትንሽ ግራ ያጋባል። ዝምታ ክፍሉን ሞላ። እኔም ጭጭ እነሱም ጭጭ። ትንሽ ቆይታ አንዲት በእድሜ ገፋ ያለች ሴት ነጭ ጋውኗን ለብሳ ወደ ክፍሉ ዘው ብላ ገባች። እንዴት ነህ አሁን? ደህና ነኝ እግዚአብሔር ይመስገን። ተዛማች የሆኑ ጥያቄዎችን ጠየቀችኝና ተነሳች። በረንዳው ላይ መረማመድ እንደምችል ነገረችኝና ሄደች። ካልጋይ ለመነሳት ስጣጣር ሰማሃል አይታኝ ደግፋኝ ቀና እያደረገችኝ እያመመኝም ቢሆን ተነሳው። ቁስሉ ጠባሳ ሲሆን ቀጥ ብዬ መሆን አለበት። በግድ እያመመኝ ቀና አልኩኝ። ልቤ በፍጥነት ይመታል። ድክም ብሎኛል። ሰማሃልን ተደግፌ መራመድ ጀመርኩ። እሷ ታበረታታኛለች። ቀስ እያልን እየተረማመድን ከክፍሉ ወጥተን ኮሪደሩ ላይ መራመድ ቀጠልን። የኮሪደሩ ጥግ የዓመት ያህል ራቀብኝ። ዶክተሩ ያለችን ሰምተሃል አይደል? በል ቀስ በል፣ አይዞህ እሺ፣ በርታ በል።
በጣም ደከመኝ። ላበላቦንኩኝ። ሰምሃል ምንም ቅር ሳይላት በልብሷ ትጠርግልኛለች። ሰምሃል ጠራዋት። ደንገጥ ብላ አቤት። ምን አይተሽብኝ ነው ግን ይህን ሁላ ደግነት ለኔ ያሳየሽኝ? እኔ እኮ ለማንም ለምንም የማልጠቅም ሞሮ ነኝ። ቆጣ እያለች የሰው ዘር በሙሉ አንድ ነው። እርዳታ የሚያስፈልገው ሰው ሁሉ ደግሞ እጄን እዘረጋለሁ። መልካም መሆን ለራስ ነው። እሺ። እንደ ኤሊ እየተጎተትኩ መራመዴን ቀጠልኩ። ግን ምን በጣም የምትገርም ልጅ ናት። በውስጤ ስለሷ ማሰላሰል ጀመርኩኝ። ምን አይነት ሰው ናት? ይህን ያህል ድረስ? የኮሪደሩን ጥግ ደርሰን ወደ ኋላ መመለስ ጀመርን። ወደ ክፍሉ እየገባን ስለሷ እጠይቃት ጀመር። እሷም በትህትና እየመለሰችልኝ ነበር። ያው እንግዲህ ስሜ ሰምሃል ይባላል። ተወልጄ ያደግኩት እዚሁ ናዝሬት ነው። 3ኛ ዓመት የኬሚካል ኢንጂነሪንግ ተማሪ ነኝ አዳማ ዩኒቨርሲቲ። ሌላ ምን ልንገር? ማሰላሰል ጀመረች። እንዲህ እያብሰለሰለች እያለ ናኦድ ብሎ የሆነ ድምፅ በኃይል ሲጠራኝ ተሰማኝ። ኪያር ነበር። በጣም ደንግጧል። ሰምሃል ስትነግረው እንዳይደነግጥ ብላ ቀለል አድርጋ ስለነገረችው ብዙም አልመሰለውም ነበር። አንተ ምንድን ነው የሆንከው? እየተቆጣኝ ነበር። አይ ምንም አልሆንኩኝም። እንዴ ምንም አልሆንኩም ትላለህ እንዴ? ፊቴ የተቀቀለ ባቄላ መስሎ። ካጠገብ መስታወት ነበረ። ዞር ብዬ አየሁት። በጣም አብጧል፣ ጠቁሯል፣ ብዙ ነገር ሆኗል። በጣም ደነገጥኩኝ። ለራሴ ኪያ ስልኩን አውጥቶ መነካካት ጀመረ። ምን ሊያደርግ እንደሆነ አልጠፋኝም። ማን ጋር ነው የምትደውለው? ቁጣ አልኩኝ። እሱም ከኔ ቁጣ የበለጠ እየተቆጣ ጋሼ ጋ ነው። ትቀልዳለህ እንዴ? እንዲሆነ ዝም የምል ይመስላል? ይምጡና እዛው ሸገር ወስደው እቤቱ ነታከም። ተናደድኩ። ስልኩን ዝጋው ኪያ፣ እንጣላለን። የምር እምዬን ነው ምልህ፣ ዝጋው። ዘጋውና እሺ ምን ልትሆን ነው እንዴ? እኔ አላውቅም። በመሃል ፋታ ሲያገኝ ሰምሃል ፈጠን ብለው ወደ ክፍሉ እንግባ አለችኝ። እሺ። መንቀሳቀስ ጀመረን። ኪያ መጥቶ በጎን ደግፎኝ እየሄድን እያለ ይቅርታ እናት፣ ሰላም ሳልልሽ ዝም ብዬ ወደ ቁጣ ገባው አይደለ አላት ሳቅ እያለ። እሷም ሳቅ እያለች አይ ችግር የለውም ያው ጓደኛ አይደለ ይገባኛል። ትንሽ ተሳስቀው ዝም አሉ። እኔም በሁለቱ አጋዥነት እየተደገፍኩ ወደ ክፍሉ ገባው። ሁለቱ ሴቶች እየተሳሳቁ እያወሩ ነበር። እኔ ስገባ ወዲያውኑ ዝም አሉ። ግራ የሚያጋቡ ልጆች ናቸው። እኔን አልጋይ ላይ ደግፈውኝ እንደነበርኩት ካስተኙኝ በኋላ ሰምሃል ምንም ቅር ሳይላት ያላበኝን በፊቷ ጠረገችልኝ። ይህንን ኪያ በግርምት ያያል። ትንሽ ቆይቶ እሷን መጠየቅ ጀመረ። እኔ እንደማልነግረው አውቆ ምኑን ሆኖ እኔ እንጃ ብቻ ትናንትና ማታ ወደ ግቢ ከቤተ ክርስቲያን ስመለስ ግቢ አካባቢ አስፋልት ላይ በጩቤ ኪያ አላስጨረሳትም። በጩቤ ቀወጠውና እኔንና እሷን በየተራ እያፈራረቀ እያየን ቀጠለችለት። በጩቤ ተወግቶ ተደብድቦ መንገድ ዳር ወድቆ አግኝቼው ነው። እኔም እየጮኩ መኪና አስቆሜ እዚያ መጣሁት። ጓደኞቼን ከዛ ጠራኋቸው። እዚሁ አብረን እየጠበቅነው አደርን። ይመስለኛል ሌቦች ተተናኩለውት ነው። ሁሉንም ነገር ባቀውም ከሷ አንደበት ስሰማው ተገረምኩ። ኪያር በጣም ተናዱ። አንተ ጀዝባ ምን አይተውብህ ነው እንደዚህ ያደረጉ?
ሁለቱ ልጃገረዶች ኪያርን ፈርተውት ሊሞቱ ነው። ሰምሃልም ደንግጣለች። እኔ ግን የኪያርን ባህሪ ስለማውቅ ምንም አልመሰለኝም። ሌቦች አይደሉም፣ የትናንቱ ራስታ ልጅ የሱ ጓደኞች ናቸው። እነማ? በድጋሚ ጮኸ። እልህ ያዘው ይመስላል። እጁን ጭምቅ አድርጎ ይዞታል። ወይኔ ላግኘው ዛተበት። ትንሽ መለስ እያለ አሁን ደህና ነህ? ምን እየተሰማ ነው? ደህና ነኝ፣ ትንሽ ህመም አለው እንጂ ምንም አይደለም። ፊቱን ከኔ አንስቶ ወደ ሰምሃል እያዞረ ዶክተሮቹ የት ናቸው? ላናግራቸው ፈልጋለሁ ነገረችውና ፈጠን ብሎ ወጣ። ወከባና ቁጣ በበዛበት ክፍል ባንዴ ጸጥ ረጭ አለ። ሰምሃል ይህንን ዝምታ ለመስበር ይመስላል ጓደኛ በጣም ይቆጣል። የኪያርን ባህሪ አስታውሼ ትንሽ ፈገግ አልኩኝ። ባክሽ አፉ ብቻ ነው፣ ልቡ በጣም ምስኪን ነው። እንደምታየው ኮስታራ አይደለም። ደስ የሚል ተግባቢ ልጅ ነው፣ አትፍሩ። ፈገግታዬ ተጋብቶባት እየሳቀች እሺ ጠማኝ አንጀት በሚበላ ድምፅ ውይ እሺ ላምጣልህ ልትሄድ ስትል አንደኛዋ ልጅ አረ ኦፕሬሽን ያደረገ ሰው ውሃ አይጠጣም ሌላ ነገር ካልሆነ እንጂ ቁስል እኮ ይፈታል፣ ካላመንሽ ዶክተሯን ጠይቂያት። ወደ ሆድና ልብ ኦፕሬሽን ካደረጉ ከሳምንት በኋላ ነው ውሃ የሚጠጣው እንጂ አይጠጣም። አባባ ኦፕሬሽን ያደረገ ጊዜ እንደዛ ነበር ያሉት። እንደዛ ስትለኝ ይበልጥ ውሃ ጠማኝ። ሰምሃል ሌሊቱን ሙሉ ስትጠብቀኝ ስላደረች ደክሟታል። የሷ ጓደኞች ለኔ ምን ማድረግ እንደሚገባቸው ሊጠይቁ ወጡ። ኪያርም ዶክተሯ ጋር ነው። እኔና ሰምሃል ብቻ ቀረን። ቅድም ያልኩትን አስታውሳ በምን የተነሳ ጸብ ነው ከሱ ጋር የተጣላኸው? ከልጁ ጋር መናገር አልፈለኩም ነበር፣ ግን መልካምነቷ ለኔ ያደረገቻቸው ነገሮች እንድነግራት አስገደደኝ። ከመጀመሪያው ሁሉንም ነገሮች አንስቼ ስለ አቢጊያ እንዴት እንደማፈቅራት ለሷም ስል ሁሉንም ነገር እንደሆንኩኝ ሁሉንም ነገሬንም እንደተኩኝ እንባዬ የመጣ ነገርኳት። አይገርምሽም? በጣም አፈቅራታለሁ። እስከዛሬ እንደማፈቅራት ቀርቶ ማን እንደሆንኩ ራሱ አታውቅም። ስለሷ ያለኝን ነገር ሁሉንም ነገርኳት። ከዛም እንዴት ራስታው ልጅ ከሷ ጋር እንደሆነ ሺሻ ቤት መጥቶ ምን እንደተናገረ በቃ ሁሉንም ነገርኳት። እንደዚህ ጉዳትም እንዳደረሱብኝ ነገርኳት። ሰምሃል ዝም ብላ ከመስማት ውጪ ምንም አትናገርም ነበር። ኪያርና የሷ ጓደኞች ሲመጡ ድምጻቸውን ሰምታ እያለቀስኩ የነበረውን ማንም እንዳያውቅብኝ እያዋበሰችልኝ በልብሷን ባይን እያደረቀችው ማለቴ ነው። እነ ኪያር እየተሳሳቁ እየተንጫጩ ገቡ። እሺ ምን ታባላችሁ? ሰምሃል አጠገቤ እንደተቀመጠች ኪያር ከት ብሎ እየሳቀ የተወጋው ብዙም ስላልሆነ መጠነኛ ጉዳት ነው የደረሰበት፣ በቅርብ ወደ ሙሉ ጤንነት ትመለሳለህ፣ አይዞ። ትንሽ ጨዋታ ከተጨዋወትን በኋላ እነ ሰምሃል ለመሄድ ተነሱ። 2 ቀን እንቅልፍ አጥተው እኔን ሲጠብቁኝ ነበረ። ድካማቸው በጣም ያስታውቃል። ሰምሃል ቀደም አለችና በቃ እኛ እንሂድና እረፍት እናድርግ፣ ደካክሞናል፣ ነገ እንመለሳለን፣ አይዞን አውድ ትድናለህ እሺ። እነሱም እሷን ተከትለው አወሩ። ሊሄዱ እንደሆነ ሳውቅ ቅር አለኝ።
በጣም አመሰግናለሁ። ምን ማለት እንዳለብኝ አላውቅም። ማንም ሰው እንዲያደርጎልኝ አያውቅም። ሲሻለኝ በሰፊው ክሳችኋለሁ። እየተሰነባበቱን ወጡ። በር ላይ ሰምሃል ኪያርን ጠራችውና አንዳንድ ነገሮችን አውርታው ሄደች። ኪያር ፈገግ እያለ ተመለሰ። ምን ብላ ነው? አይ ምንም አላለችኝም። ስልኳን ተቀብዬልሃለሁ ደግሞ ከፈለክ። እሺ አልኩት። ሰዓቱ እየመሸ ሲሄድ ኪያር ወደ ዶርም ደውሎ የተፈጠረውን ነገራቸው። በዛውም ሲመጡ ለመደበሪያ ላፕቶፑን ይዘውለት እንዲመጡ ጠየቃቸው። ከአንድ ሰዓት በኋላ የዶርሜ ልጆች ከማላፍና መልካም ውጪ ሁሉም ዝንጥ ብለዋል። ላፕቶፑን ሰጡኝና እሞሮ ሰላም ነው? ምኑ ነክ ነው? በጣም ተናደድኩኝ። እኔን ለመጠየቅ እንዳልመጡ ያስታውቅባቸዋል። ዝንጥ ብለው ከዛ ኦቨር ሊወጡ ነው። እየተንጫጩ ከተቀመጡበት 5 ደቂቃ እንኳን ሳይሞላቸው እንሂድ ሲንሾካሾኩ ሰማኋቸው። በቃ ተናደድኩኝ። ናኦድ እንግዲህ እግዚአብሔር ይማረህ ተፈትልከው ወጡ። ኪያር ተናዱ። ሁለተኛ እንዳላያችሁ ጓደኛ መሳይ አስመሳዩላ። እኔ ግን እንደውም ሲወጡ ደስ አለኝ። መልካሙ በጣም የምወደው የክላሴ ተማሪ ነው። ፍሬሽ ላይ ከመምህር ጋር ተጋጭቶ አፕላይድ ኤፍ መጥቶበት ላለፉት 3 ዓመታት አድ ሲያደርግ ከርሞ ዘንድሮ ወደ 3ኛ ዓመት ትመለሳለህ ብለውት ፎርስ ዊዝድሮዋል አስሞልተውታል። ጽናቱ የሚገርምና የሚደነቅ ልጅ ነው። አንድም ቀን አስቀይሞኝ አያውቅም። ሁለቱም እዚሁ ካላደርም ቢሉም ኪያር እኔ ብቻ በቂ ነኝ ብሎ ሸኛቸው። ከኪያር ጋር ምሽቱን ትንሽ ፊልም አይቼ ተኛው። ጠዋት ከእንቅልፌ ስነሳ ሰምሃል አጠገቤ መታ ቆማለች። ጓደኞቹ አልነበሩም፣ ብቻዋን ነበር የመጣችው። እንደምን አደርክ? ደስ የሚል ፈገግታ ለገሰችኝ። ደህና። በጣም እየተደሰተች አንድ ሰው እንዲጠይቅ ይዤ ልመጥቻለሁ። እየጓጓው ማን ሊሆን እንደሚችል በድጋሚ እያሰላሰልኩኝ ነው። አቢጊያ ግቢ አለች ጮክ ብላ። በውኔ ይሁን በእንቅልፌ ልቤ መለየት አቃተኝ። አቢጊያ ስትል ልቤ እንደ ከበሮ ምት ድም ድም ይል ነበር። በፍጥነት ይመታል። በቃ እውነት ይዛት መታ ነው። አንዲት ሴት ወደ ውስጥ ገባች። አዎ እራሷ አቢጊያ ናት። ድርቅ ብዬ ቀረው። አንዲት መልካም ሴት ከፊቴ ቆማለች። ሌላ ማንም የሰው ዘር አይታየኝም። አቢጊያ ወደ እኔ መታ ሰላም ነው ናኦድ? ደንዝዤ ቀረው። እጄ እንቀጠቀጥ ጀመረ። አቢጊያ ህመሙ መስሏት ደነገጠች። ወደ ሰምሃል ዞራ ሰሙ እየተንቀጠቀጠ እኮ ነው፣ እያመመው ነው መሰለኝ። ሰምሃል ፈጠን ብላ ወደ እኔ መታ ምን ነው ናኦድ ደህና አይደለም እንዴ? ትንሽ እያመመኝ ነው። ሰምሃልን ሳይተረጋጋው ራሴን ለማረጋገጥ ሞከርኩኝና ቁና እየተነፈስኩኝ ሰላም ነው። አቢጊያ ፈገግ እያለች ደህና ነኝ፣ እንዴት ነህ አንተ? እየተሻለህ ነው? እኔ ማመን አልቻልኩም። በህልሜ ነው ወይስ በውኔ? ምንም ይሁን ምን ከዚህ ህልም ግን መንቃት አልፈለኩም። ደህና ነኝ አልኳት። ዝም አለች። ዝምታው ሲበዛ ኪያር ወንበር ወደ እሷ አስጠጋላት። ተቀመጪ። እሷም ወንበሩን ስባ ከአጠገቤ ተቀመጠች። ከኋላው ሆኖ ፈገግ እያለ ይጠቅሰኛል። እሰሙ ነይ ዶክተሯን እናናግራትና እንምጣ ብሎ ይዟት ሄደ። ክፍል ውስጥ እኔና አቢጊያ ብቻ ቀረን። ልቤ በጣም ይመታል።
አይደለም አጠገቤ ሆና ከርቀት ሰዓት የምበረግገው አሁን በቅርበት ሆና እያየችኝ ነው። ህመሙ ሆኖብኝ ነው እንጂ ጥያት ብሮጥ ምንኛ ደስ ባለኝ። ዝም ብዬ በሐሳብ መብሰልሰል ቀጠልኩኝ። ዝምታውን ለመስበር ይመስል ወደ እኔ ቀና ብላ እያየች ሰምሃል ጥሩ የክላሴ ልጅ ናት። ትናንት ማታ አግኝታ ሁሉንም ነገር ስትነግረኝ በድንጋጤ አውርታ ሳትጨርስ ምን ነገረችሽ? ጮክ ብዬ ጠየኳት። ልቤ ባፌ ልትወጣ ትንሽ ቀራት። አቢጊያ ደንገጥ እያለች በጣም ያሳዝናል። ህግ ባለበት ሀገር እንደዚህ ሲደረግ ያሳዝናል። አግባብ አይደለም። ምን አይነት ሰውስ ቢሆን ነው ደግሞ እንደዚህ አይነት ጨካኝ የሆነ ነገር የሚያደርገው? ዘመኑ በጣም ከፍቷል። እፎይ ተመስገን አልነገረቻትም አልኩኝ በውስጤ። ዝም ስል ምነው ዝም አልክ? አይ ዝም አላልኩም፣ ትንሽ ሰው ማናገር ስለሚከብደኝ ነው። እየሳቀች ታፍራለህ እንዴ? ተሽኮረመንኩ። ይበልጥ ሳቀች። ስትስቅ ደስ ትላለች። ጥርሶቿ የተፈለቀቀ ጥጥ ነው የሚመስሉት። ፈጣሪ ጥርሶቿን ተጠንቅቆ የደረደራቸው ማራኪ ተፈጥሮዎች ናቸው። በዚህ ቅርበት አይቻት ስለማላውቅ ፍቅሯ በውስጤ ሲጨምር እሷነቷ፣ ውበቷ እኔነቴ ሙሉ ለሙሉ ሲቆጣጠረኝ ተሰማኝ። ሽቶዋ ደስ የሚል መዓዛ አለው። በግድ አፍንጫዬን ከፍቶ ልግባ ይላል። በቃ ሞኞንኩኝ። ራሴን መቆጣጠር አቃተኝ። በሐዘን ይሁን በደስታ ስሜት አላቀው ማልቀስ ጀመርኩ። ውስጤ ባይፈልገው መቆጣጠር አልቻልኩም። ምን ነው? ድንገት ያለፉትን 2 ዓመታት እንዴት ሁኜ እንዳሳለፍኳቸው አይኔ ላይ ውል አለ። ይበልጥ ተከፋው። ኤቢ ከዚህ በላይ አፍኜ መቆየት አልችልም። ይበቃኛል፣ ልፈነዳ ነው። እኔ በአንቺ ምክንያት ብዙ ተሰቃየው። ካየውሽ ቀን ጀምሮ በጣም ነው የወደድኩሽ። ፍርሃት ውስጤ ላይም ድምፄ ላይም መሰማቱ ቀጥሏል። ድምፄ ይንቀጠቀጣል። አንዳንዴም ደግሞ አይኖቿን ላለማየት አይኖቼን ወደ መሬት ወረውራቸዋለሁኝ። አምና መስከረም 24 ቀን እናንተ ፍሬሽ ሆናችሁ ወደ ግቢ ስትመጡ ሻንጣሽን እየጎተትሽ ስትገቢ እኔ ደግሞ ስወጣ ነበር ያየሁሽ። በቃ አልችልም። ከዚህ በላይ በፍቅር መቀጣት አልችልም። በአንቺ ምክንያት ትምህርቴን ተውኩኝ። ጎበዝ ተማሪ ነበርኩ፣ ያውም የግቢያችን ሰቃይ። አሁን ግን ጀዝባ ነኝ። ሞሮ ጓደኞቼ ሸሹኝ፣ ሁሉም ራቁኝ። አንቺን እንደምወድሽ ግቢው በሙሉ ያውቃል። አንቺ ግን አይደለሽም። እንደምወድሽ ቀርቶ ምን አይነት ሰው እንደሆንኩ እንኳን አታውቂም ነበር። ምን አለችኝ? እኔም መነፋረቄን ለጊዜውም ቢሆን ገታሁት። ምን? እኔ ሙትልኝ፣ ውደደኝ፣ ጀዝባ ሁንልኝ ብዬሃለሁ እንዴ? ምን አይነት ወሬ ነው የምታወራው? በራስህ ስንፍና እኔን ጥፋተኛ ታደርገኛለህ እንዴ? እኔ እናንተ እኮ እንመጣጠንም እንዴ? ለመሆኑ ራስህን አይተኸው ታውቃለህ? ቅፍፍ እያልኳት አየችኝ። ፍቅር ምናምን የሚባለው እንቶ ፈንቶ አይገባኝም። እሺ እንዴ ይውጣልህ። የምጸት ሳቅ እየሳቀች ከተቀመጠችበት እየተገላመጠች ተነሳች። እያመመኝ እየተንጠራራው እጇን ያስኳት። አቢጊያ እባክሽ አትሂጂ። እጇን መንጭቃ ጥላኝ ሄደች። ካልጋው ጋር እየተንጠራራው ስነሳ
ካልጋው ላይ ወደኩኝ። ይበልጥ አመመኝ። ወደ ኋላ ዞር ብላ አየችኝና ወጣች። አቢጊያ እንዲህ አይነት መልስ ትሰጠኛለች ብዬ ነበር። እሺ ልትል እንደማትችል ገምቼ ነበር። ግን እንደዚህ ውጪ ከሰምሃል ጋር ተገጣጣሙ መሰለኝ። ወዴት ነው? ሰምሃል ነበረች። አቢጊያ ድምጿ ላይ ብሽቀት እየተነበበባት ለዚህ ነው የጠራሽኝ? ዘመዴ ነው ምናምን ብለሽ እዚህ ከዚህ ጀዝባ ጋር ልታጣብሽ ነው እንዲያመጣሽኝ? በጣም ነው የማዝነው። ስትሄድ የጫማዋ ዳና ተሰማኝ። ኪያር ወደ ክፍሉ ሲገባ መሬት ላይ ወድቄ ደም እንባ እያለቀስኩ ነበር። ደነገጠ። ናዲ ምን ነው? ቀና አደረገኝ። ሰምሃልም ገባች። ጩኸቷን አቀለጠችው። ወለሉ በደም እየራሰ ነበረ። እንግዲህ ውድ አድማጮቼ ተመልሻለሁኝ። ክፍል 1 ሞሮ ይሄንን ይመስል ነበር ማለት ነው። ጽሁፉን እንዲውብ አድርጎ የጻፈው ረምሃ የተሰኘው ደራሲ ነው። እንደተዝናናችሁበት ተስፋ አደርጋለሁኝ። እንግዲህ በቀጣይ ማለትም በክፍል 2 እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላም ጤና ከእናንተ ጋር እንዲሆን እመኛለሁኝ። ስለምታዳምጡኝ አመሰግናለሁኝ። ከትረካው ጋር ማያ ነበርኩኝ። በክፍል 2 እስከምንገናኝ ድረስ ሁላችሁም ሰላም ሁኑልኝ። ቻው።